ሰላም ሰላም ዩቲዩብ እንዴት ሰነበታችሁ? ሁሉ ሰላም ነው? እኔ ደህና ነኝ። ያው ሰሞኑን ትንሽ ጠፍቻለሁ። ምን ልላችሁ ፈልጌ መሰላችሁ? ሰሞኑን ትንሽ ጠፍቻለሁና የጠፋሁት ምክንያት ደግሞ ቪው በጣም ስለቀነሰ ነው። ማለት ስለቀነሰ ሳይሆን ስለሌለው ነው። እና ቀጣይ እንድመጣ የምትፈልጉ ከሆነ የማን ሎጎ እንዲሰራላችሁ ትፈልጋላችሁ ወይ ደግሞ ስለማን ሎጎ ወይም ተጫዋች ታሪካዊ አመጣጥ ማወቅ ትፈልጋላችሁ ወይ ደግሞ እንዲሰራላችሁ ትፈልጋላችሁ? ኮሜንት ላይ ነገሩኝ። የካርዱ ሽልማት ደግሞ ባለፈ የሲቲ ሎጎ ላይ ሳብራራላችሁ የሲቲ እንትን ጥያቄ ጠይቄ ነበር። ጥያቄው ያሸነፈ 50 ብር ለሁለት ሰው 50 ብር የ50 ብር ካርድ ሞላለሁ ብዬ ነበርና አልተመለሰም። ከፈለጋችሁ ገብታችሁ ማየት ትችላላችሁ። እዛ ገብታችሁ ከመለሳችሁ በኋላ ቴሌግራም ላይ ባስቀመጥኩላችሁ ዩዘርኔም መጥታችሁ አናግሩኝ ትሸለማላችሁ ማለት ነው። ያው ላይክ፣ ሼር፣ ሰብስክራይብ በማለት የቻናላችን ቤተሰብ ይሁኑ። ቸር ቆይልን። በቀጣይ በአሪፍ ቪዲዮ እመጣለሁ ብዬ አስባለሁ። የእናንተ አበራታችነት ደግሞ አይለየኝ እላለሁ። ያው ደህና ሁኑ። ቸር ቆይልን ቤተሰቦች። የማንቸስተር ሲቲ ታሪክ የሚጀምረው በ1880ዎቹ ዓመተ ምህረት ቅዱስ ማርቆስ ወይም ሴንት ማርክስ በሚል ስም ነበር። በወቅቱ በምስራቅ ማንቸስተር ይኖሩ ለነበሩ ወጣቶች ከመጠጥና ከወንጀል ህይወት ለማውጣት በቅዱስ ማርቆስ ቤተክርስቲያን አባላት የተቋቋመ ቡድን ነበር። በኋላ በ1887 ስሙን ወደ አርድዊክ አሶሲዬሽን ፉትቦል ክለብ ተቀየረ። በመጨረሻም በ1894 ዓመተ ምህረት የከተማውን ስም በሙሉ በመወከል ማንቸስተር ሲቲ ፉትቦል ክለብ የሚለውን ታሪካዊ ስም እንዲይዝ ተደረገ። በመጀመሪያዎቹ 10 ዓመታት ሲቲ ቋሚ የክለብ አርማ አልነበረም። ይልቁንም በዋንጫ ፋይናሎች እና በታላላቅ ጨዋታዎች ላይ ብቻ የማንቸስተር ከተማ አስተዳደር ይፋዊ አርማ ይጠቀም ነበር። ይህ አርማ 3 ዋና ዋና ነገሮች ይዞ ነበር። መርከቧ ማንቸስተር ሲቲ እና ማንቸስተር ዩናይትድ አርማ ላይ ትገኛለች። የማንቸስተር መርከብ የማንቸስተር ከተማን ዓለም አቀፍ የንግድ ትስስርና የኢንዱስትሪ አብዮቶች ያመለክታል። አንበሳና አጋዘን የከተማው ጥንካሬና ኩራት ይወክላሉ። ኮንክሌት ላብሮ የሚለውን የላቲን ትርጉም በምክርና በጠንካራ ስራ ማለት ነው። የሚያሸልመው ጥያቄ እንጠይቃለን። ቻናሉ ሰብስክራይብ ማድረግ ግዴታ ነው። ጥያቄው በሊቨርፑል ሎጎ ወይም አርማ ላይ ከታች በቀኝና በግራ በኩል ያሉት የእሳት ነበልባሎች ትርጉማቸው ምንድን ነው? በቀጣይ ቪዲዮ አሸናፊው ሰው ከነሽልማቱ ይዘን የምንቀርብ ይሆናል። መልካም እድል። ቻናሉ ሰብስክራይብ፣ ላይክ እና ሼር ማድረግ የሽልማቱ መስፈርት ነው። መልካም እድል። እንቀጥል። በ1960ዎቹ አጋማሽ ታላቁ አሰልጣኝ ጆን መርሰር እና ረዳቱ ማልኮም አሊሰን ሲቲን ሲረከቡ ክለቡ የራሱን የሆነ ቋሚ መለያ አርማ እንዲኖረው ተወሰነ። በ1965 ዓመተ ምህረት የመጀመሪያ ይፋዊ ክለብ አርማ አስተዋወቀ። የአርማው ዝርዝር አካላትም ክብ ቅርጽ፣ አርማው ክብ ሆኖ በውስጡ ሰማያዊና ነጭ ቀለማትን ያካተተ ነበር። መርከቧም በዚህም ተከስታለች። በጋሻው የላይኛው ክፍል ላይ የተቀመጠችው መርከብ በተለይም በ1894 የተከፈተውን ማንቸስተር ሺፕ ካናል ትወክላለች። ይህን ካናል ማንቸስተር ከዓለም አቀፍ ንግድ መስመር ጋር ያገናኘ ትልቅ የታሪክ አካል ነው። 3 መስመሮች በጋሻው የታችኛው ክፍል ላይ የሚታዩት 3 መስመሮች በከተማ ውስጥ የሚያልፉት 3 ታዋቂ ወንዞች ያመለክታሉ። እነሱም ወንዝ ኤርዊል፣ ሙድሎክ እና ኤርክ ወንዝ ይባላል። በ1972 ማሻሻያ እና ቀይ ጽጌረዳ። በ1972 አርማው ላይ ትንሽ ግን ትልቅ ታሪካዊ ለውጥ ተደረገ። በታችኛው ክፍል ይገኙ የነበሩት 3 መስመሮች ተወግደው በምትካቸው የላንክሻየር ቀይ ጽጌረዳ ተተካ። ማንቸስተር በታሪክ የላንክሻየር ግዛት አካል ስለነበረች የጽጌረዳ የክልሉን ታሪካዊ ማንነት የሚያሳይ ነበር። በ1997 ዓመተ ምህረት ማንቸስተር ሲቲ በሕግ ወይም በትሬድማርክ ምክንያት የድሮውን አርማ በባለቤትነት መመዝገብ ስላልቻለ አርማ ሙሉ በሙሉ ለመቀየር ተገደደ። በዚህ ምክንያት እጅግ ውዝግብ ያስነሳውን እና ለብዙ ዓመታት የቆየው ወርቃማው ንስር ጎልደን ኤግል አርማ ተፈጠረ። የንስሩ ትርጉም ደግሞ ንስሩ የማንቸስተር ከተማ የትራንስፖርት እና የኤቪዬሽን ታሪክን ያመለክታል። በተጨማሪ ጥንካሬና ኃይል ምልክት ተደርጎ ይወሰዳል። የላቲን ጥቅስ ስፐርቢያ ኤን ፖሮሊዮ። በንስሩ ስር በላቲን ቋንቋ ስፐርቢያ ኤን ፖሮሊዮ የሚል ጽሑፍ ተቀምጧል። ትርጉሙም ፕራይድ ኢን ባትል በእንግሊዝኛ ሲሆን ትርጉሙም በእንግሊዝኛ ፕራይድ ኢን ባትል ወይ ደግሞ በአማርኛ በጨዋታ ላይ ያለው ኩራት እንደማለት ነው።
ይህ ለሲቲ ደጋፊዎች ትልቅ የሞራል ጥንካሬ ሰጥቶ ነበር። የሶስቱ ኮከቦች በንስሩ ላይ 3 ወርቃማ ኮከቦች ተቀምጠዋል። ብዙ የእግር ኳስ ደጋፊዎች ሲቲ 3 ሻምፒየንስ ሊግ ዋንጫዎች አሸንፏል ወይም 3 ፕሪሚየር ሊግ ዋንጫዎችን እያሉ ይሳለቁ ነበር። ነገር ግን እውነታው ሌላ ነበር። እነዚህ 3 ኮከቦች ምንም አይነት ያሸነፉት ዋንጫ አይወክሉም። ዲዛይነሮቹ ኮከቦቹ ያካተቱት ለአርማው አውሮፓዊና ንጉሳዊ መልክ ለመስጠት ብቻ ነበር። ይህ ደግሞ በደጋፊዎቹ ዘንድ ለዓመታት መነጋገሪያና የባላንጣዎቹ መቀለጃ ሆኖ ቆይቶ ነበር። በ2015 ዓ.ም የክለቡ ባለቤቶች የደጋፊዎች ፍላጎት ለማወቅ ትልቅ ውይይትና የድምጽ መስጠት ሂደት አዘጋጁ። አብዛኛው የሲቲ ደጋፊ በ1997 ንስር እና ኮከቦቹን አይወደውም ነበር። ይልቁንም ወደ ድሮው ታሪካዊ ክብ አርማ መመለስ ይፈልግ ነበር። በጥቅምት 2015 በተደረገው ድምጽ አሰጣጥ ደጋፊዎቹ በሙሉ ድምጽ አዲሱ አርማ እንዲቀየር ወሰኑ። በመጨረሻም በጁላይ 2016 እንደ አውሮፓውያን አቆጣጠር በፔፕ ጋርዲዮላ አሰልጣኝነት በወቅቱ አዲስና የአሁኑ አርማ በይፋ አስተዋወቀ። የአሁኑ አርማ ምስጢራት ስናይ ደግሞ ቅርጹ ታሪካዊ ክብ ቅርጽ ተመልሷል። ቀለሙ የክለብ ባህላዊ የሰማያዊ ወይም ስካይ ብሉ እና ነጭ ቀለም በድምቀት ይታያል። መርከቧ በወርቃማ ቀለም ደምቃ በጋሻው ላይ ተቀምጣለች። 3 ወንዞች በጋሻው መሃል ላይ በሰማያዊ መስመሮች ተሰይመው ይታያሉ። ቀይ ጽጌረዳው የላንካሻየር ቀይ ጽጌረዳ በታችኛው ክፍል በክብር ተቀምጧል። 1894 ክለቡ ማንቸስተር ዓመተ ምህረት በግልጽ ተጽፏል። የማንቸስተር ሲቲ አርማ ታሪክ፣ የጽናት ማንነትና የደጋፊዎች ድምጽ ውጤት ነው። ከአርድዌክ እስከ ቅዱስ ማርቆስ፣ ከወርቃማው ንስር እስከ ዘመናዊ ክብ አርማ ሲቲ ሁልጊዜም ታሪኩ ጠብቆ ለስኬት የሚታገል ክለብ መሆኑን አርማው ይመሰክራል። ዛሬ በደረቱ ላይ የምታዩት ሰማያዊ አርማ የከተማ ወንዞች የንግድ ታሪኳና የላንካሻየር ኩራት አንድ አድርጎ የያዘ ዘመናችን እግር ኳስ ኃያልነት መገለጫ ነው። እናንተ የማንቸስተር ሲቲ ደጋፊዎች፣ የእግር ኳስ አፍቃሪዎች ከሲቲ አርማዎች ውስጥ የትኛው ይበልጥ ይመስጣችኋል? በ1997ቱ ንስር ወይስ የአሁኑ ዘመናዊ ክብ አርማ? ኮመንት ላይ ሀሳባችሁን አጋሩን። ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። እንዲህ ያሉ ሰፊና ጥልቅ ታላላቅ ክለቦች ታሪክ ማወቅ ከፈለጋችሁ የደወል ምልክቷን ተጫኑ። በሌላ አስገራሚና ታሪካዊ ሎጎ እስከምንገናኝ ሰላም ሁኑ። ቸር ቆዩልን።